ብዙ ወላጆች ሳያውቁ የልጆቻቸውን አእምሮ በንግግር ብቻ ይቆልፋሉ። በተለይ ልጆች ሲያጠኑና የቤት ስራ ሲሰሩ አንዳንድ የሚያጠፏቸውን ጥፋቶች ተከትሎ ወይም ደግሞ የምናስረዳቸው ሰዓት ላይ አልረዳ ብለው ሲሉን አብዛኞቻችን በጩኸት ነው የምንናገራቸው። የሚያሳንሳቸው የሚያስደነግጣቸው ነገር ነው የምንናገረው። የዛ ሰዓት ላይ ፕሪፍሮንታል ኮርቴክስ የሚባለው ፊት ለፊት የጭንቅላታቸው ክፍል ላይ የሚገኘው የአእምሯቸው ክፍል ለማገናዘብ ለመማር እና መሰል ለሆኑ ምክንያታዊ ነገሮች የሚሰራው የአእምሮ ክፍላቸው ይቆለፍና ኢሞሽናል ብሬን ወይም ስሜታዊው አእምሯቸው ጋር ነው ዲል የምናደርገው። በዚህ ሁኔታ ውስጥ ሆኖ በፍጹም የምንናገረውን ሊረዱን የሚያነቡትንም ሊያገናዝቡት አይችሉም። አይታችሁ ከሆነ ብዙ ልጆች ከጮህንባቸው በኋላ የሚያቋት ነገር እንኳን ትጠፋባቸዋለች። ይደናገራሉ፣ ይደናበራሉ፣ ወይ ደግሞ ሌላ አይነት ስሜታዊ ሪአክሽን ነው የሚያደርጉት። ስለዚህ ወላጆች ልጆቻችን ጥፋት እንኳን ሲያጠፉ ቢፎር ኮሬክሽን ኮኔክሽን መቅደም አለበት እንደሚባለው መግባባት ላይ መስራት አለብን። ኢሞሽናል ከሆኑ እንኳን ስሜታዊ ከሆኑ ማረጋጋት ይቀድማል። ካረጋጋናቸው በኋላ የምንነግራቸው ወይም የሚያጠኑትን ነገር ሊረዱ ይችላሉ ማለት ነው። በዚህ አጋጣሚ የልጆች የክረምት ስልጠና ምዝገባ ላይ ያለነው በድሬዳዋና በአዲስ አበባ። ለበለጠ መረጃ ካላችሁበትም ሆናችሁ ልጆቻችሁን ለማስመዝገብ ባዮ ላይ ባሉት ስልኮች መደወል ትችላላችሁ። መልካም ቀን።